ሊሚትለስ ወይንም ደግሞ ገደብ የለሽ ብዬን ቻናል ስከፍተው በመጀመሪያ እርግጠኛ አልነበርኩ ልቀይረው ወይስ አልቀይሩ እያልኩ ነበር። በሁለት ሐሳቦች ማለት ነበርኩ። ግን አሁን ወሰኛለሁ። የቻናል ስም ፐርማነንት ይሆናል፣ ሊሚትለስ ተብሎ ነው የሚቀጥለው። ነገር ግን በዋናነት ደግሞ እዚህ ቪዲዮ ዓላማ ልንገራችሁ። የሊሚትለስን ዓላማ ማለትም ሰብስክራይበርስ ከሆናችሁ ድረስ ልትረዱት የምትችሉ ነገር ማወቅ ሊጠበቅባችሁ የሚችለው ነገር የምትከታተሉት ቪዲዮዎች የምትመለከቱት ቪዲዮዎች ምንድነው ዓላማቸው ምንድነው ፐርፐዛቸው የሚለው ነገር ነውና የሊሚትለስ ምንነት የሊሚትለስ ዓላማ እቅድ ግልጽ አድርጌ ነግራችኋለሁ። ሶስት ነገሮችን በዋናነት የሊሚትለስ ምንነት የሊሚትለስ ፐርፐስ ዓላማ እናም ደግሞ ወደፊት ማድረግ የምንፈልጋቸው ነገሮች እቅዶቻችንን በዚህ ቪዲዮ ነግራችኋለሁ። ኢንትሮዳክሽን ማለት ነው። ድጋሚ እንጀምራለን ማለት ነው። ይሄ ጆርኒ ጀመረው ይሄ የሊሚትለስ እንቅስቃሴ ጀመረው ከአንድ ዓመት በፊት ነበር። at first just ከጓደኛዬ የመጣ ሪኮሜንዴሽን ነበር። ነገር ደግሞ ከዛ በፊትም ሳስበው የነበረ ነገር ነው። ኤንድ ጓደኛዬ ሲነግረኝ ሐሳብ ለምሳሌ ቪዲዮ ሆልመንስ ሰልፍ ኢምፕሩቭመንት የምትወድ ከሆነ ለምን ያን ነገር ወጥተህ አታቀርበው ማለት ኤንድ ስሰማው እንዴት እስካሁን አላሰብኩትም እስክል ድረስ ነው ያስደስተኛ ሐሳቡና እሺ ብዬ ሄድኩኝ። የመጀመሪያው ቪዲዮ ሰራው። የመጀመሪያው ቪዲዮ ሰራ እገባለሁ ወደ ዋናው ሐሳብ just base history ልንገራችሁ። የመጀመሪያው ቪዲዮ ሰራ ትንሽ የተተባተብኩ ነበር፣ እየፈራው ነበር። ከፍታችሁ ማየት ይችላልችሁ የመጀመሪያው ቪዲዮ ማለት ነው። እንደዚህ ተቀምጬ አንግሉ ራሱ ጥሩ አልነበረም። እንደዚህ አስቀምጬብዬ በቃ ማለት እንፈልገው ነገር ነበር ያልኩ የነበረውና አንዳንዴ መጀመር ጥሩ ነገር ነው። አሁን ከአንድ ዓመት በኋላ ስጀምሩ ፕሮባብሊ ዩቲዩብ ቻናል ከዛ በፊትም ሰራብ ስለነበር ከ3 ከ4 ዓመት በሌላ መንገድ ሰራብ ስለነበር ስንት ነበር? ኦልሞስት 700 800 ነበር። አሁን 1200 ገብተናል። ትልቅ አቺቭመንት አለ። ምክንያቱም ከዚህ በላይ ያሰብናቸው ነገሮች አሉ፣ ከዚህ በላይ ቀርናቸው ነገሮች አሉ። ግን ታሪኩ እንደዛ ነው የጀመረው የዚህ ቻናል ሁኔታ ማለት ነው። ከዛም ሊሚትለስ ያልኩት ከተወሰነ ጊዜ ማሰላሰል በኋላ ነው ገደብ የለሽ ያልኩት ማለት ነው። ስለዚህ ምን ማለት ነው ሊሚትለስ ምን ማለት ነው? እንደምታስቡት እንደ ቃሉ አለ ማለት ነው ነገር ሊሚትለስ ስላለ ብቻ ገደብ የለሽ እንሆናለን ማለት አይደለም። ምክንያቱም አይቻልም። ፐርፌክት ልንሆን አንችልም። በምን አይነት መንገድ 300 ዓመት ብሰጥ 500 ዓመት 1000 ዓመት ብሰጥ ፐርፌክት ልትሆን አትችልም። በምን አይነት መንገድ ከጸጉሩ አንስተን እስከ እግር ጣት ድረስ ብንወስድ ምንም ፐርፌክት የሆነ ነገር ልናገኝ አንችልም። ፐርፌክት የሆነ ነገር ስላችሁ ስቲል የሆነ የሚጎል ነገር አይጠፋም። ሰዎች መሆናችን ኢምፐርፌክሽኒስት ያደርገናል። ያና ሰው ውስጥ አድርጋችሁ ግን ትክክለኛው ሚኒንግ እንድትረዱ ፈልጋለሁ። ሊሚትለስ ማለት ከትናንትናው ማንነታችን መሻል ነው። ከሌሎች ሰዎች ያለ ከትናንትናው ማንነታችን መሻል ነው። እሱም ብቻም ደግሞ ሳይሆን የያዙንን ገደቦች ሁሉንም ላይ እንችላልኩ በተወሰነ መንገድ ማስወገድ ነው። እያንዳንዳችን እርግጠኛ ነን ያልተናገርናቸው ሰዎች ለራሳችን ያልተቀበልናቸው ችግሮች አሉብን፣ ፕሮብሌሞች አሉብን፣ የያዙ ነገሮች አሉ። እነዛ ነገሮች ብሬክ ማለት ነው። እነዛ ነገሮች ማስወገድ ነው የሊሚትለስ ትልቁ ሚኒንግ ማለት ነው። ኤንድ ሊሚትለስ ያ ነው እንግዲህ አሁን በዋናነት ነግራችኋለሁ። ፐርፐሱ ምንድነው? at first የዚህ ቻናል ለኔ ፐርፐሱ እንዴት ነው? ሰዎችን ማስተምርበት ነው። ሰዎችን ኤዱኬት ማድረግበት ነበር። ኦፍ ኮርስ ብዙ ሰዎች አንተ ራሱ ኤዱኬት መደረግ አለበት፣ አንተ ራሱ ልትማር ይገባል እኮ የምትላቸው ነገሮች በአክሽን ፕሩፍ ታርገልን ይገባል ትኛላችሁና እርግጠኛ ናችሁ ማለትም ትክክል ናችሁ፣ በጣም ትክክል ናችሁ። አንዳንዴ የሚመላችሁ ነገሮች አንዳንዴ ማለት ሞስት ላይክሊ 50% የሚሆኑን ጊዜን የምላችሁ ነገሮች አላደርግም። ዲሲፕሊን ሆኖ ብዬ ዲሲፕሊን ማሉበት ቀናቶች አሉ። ስኮል አታርጉ እያልኩኝ ስኮል ማድረግበት ቀን አለ። ግልጽኛ ነገራችኋለሁ። እውነታው ያ ነው። የምላችሁን እያንዳንዱ ነገሮች አደርጋለሁ ማለት አይደለም። ምክንያቱም ስቲል ምን ፐርፌክት አለው ነው ፐርፌክት ነው አልችልም። ያን ነገር ደግሞ መቀበሌ ነው። ከትናንትናው ማንነቴ ከትናንትናው የነበሩ ያሳስብ ችግሮች ማለፍ ምንችል
ሶ ፐርፐዙ አንድና አንድ ነው። ለእኔ ያ ፐርፐዝ ምንድነው? ማስተማር ብቻ ነበር። ማስተማር ብቻ በቃ መለወጥ መቀየሩን ተውት። ምክንያቱም ከራሴ ጋር አንደርስታንድ ያደረኩ ነገር ቢኖር ሰዎች መለወጥ አይችሉም። ሰዎች በራሳቸው ፍላጎት ከሁሉም በላይ ደግሞ በፈጣሪ ነው ሊለወጡ የሚችሉት። እኔ ላስተምራችሁ ይችላሉ። መሰጣችሁ ኢንፎርሜሽን አለ። ያን አውጥታችሁ መጠቀም የእናንተና የእናንተ ብቻ ፍላጎት ነው። የእናንተ ምርጫ ነው። ማለት ምን ሊለውጣችሁ አልችልም። ትልቅ ተነግሮ የማይታወቅ ሴክሬት ተነግሮ የማይታወቅ ሚስጥር በነገራችሁ ህይወታችሁን ስለወጡበት ማለት ነው። ካልተጠቀማችሁበት ስቲል አትለወጡ። ስለዚህ እኔ ሊለውጣችሁ አልችልም ማለት ነው። ግን ሴት ኦፍ ኢንፎርሜሽን ሰጣችኋለሁ። እማቆ ነገር ልሰጣችሁ ይችላል። እና ፐርፐሱ ያ ነበር የኔ የዚህ ቻናል ማለት ነው። ዋናነት ደግሞ ዲፈረንት የሚያደርገው ነገር ነው። we are not working ለትላልቅ ሰዎች አለ ልናስተምር እዚህ ጋር የሞከርን ያለ አይሆኑ ማለት አለ። ነገር ግን ፎከሳችን ዩንገር ጄኔሬሽን ላይ ነው። ምክንያቱም አንዳንዴ ዞር ቢስመለከት ነው ዞር ራሱ ማለት አይጠብቅብኝ ወደ ኋላ ተመልሼ ከዚህ የነበረውን ሁኔታው ስመለከት የነበረኝ ፍላጎቶች የነበሩኝ ማድረግ ፈልጋለሁ ብዬ የማስባቸው ፓሽኖች ውስጥ የነበሩ ፓሽኖች አሁን የሉም። ድሮ ቻናል ሲከፈት ነው መላችሁ የሚለቀቅበት ስለ ሰልፍ ኢምፕሩቭመንት ስለ ሰልፍ ዲቨሎፕመንት ነበር፣ ስለ አስትሮኖሚ ነበር፣ ስለ ጠፈር ሳይንስ ነበር። እና ደግሞ በጣም ጎበዝ ነበርኩበት በዛ ነገር፣ ምክንያቱም ፍላጎቱ ነበር፣ ለዛ ነገር ሰራ ነበር። ግን ሚድዌይ ላይ የሆነ መሀል መንገድ ላይ ምክንያቱን አላውቀውም ስቲል ይቆጫችኋል እኮ። ነገር ግን ደግሞ አቆሙት ያን ነገር። ያ ፓሽን ጠፋ፣ ያ ፍላጎት ጠፋ ድንገት ማለት ነው። መቀጠል ነበረብኝ ግን በጊዜው አላወኩም፣ አቆምኩ። እና ይህን ፋየር የዮንገር ጄኔሬሽን ጋር እንዳይጠፋ ማድረግ ብንችል ኦልሞስት በጣም ከሚጠበቀው በላይ ብዙ ነገር ማድረግ የሚችሉ ሰዎች መፍጠር እንችላለን። ገባችሁ? ትናንሹ ጄኔሬሽን ላይ መስራት ከቻለ እነሱ እዛ ውስጥ ያለውን ፓሽናቸውን ታለንታቸውን ሊጠቀሙ ከቻሉ ከማንም በላይ ከማንም ሀገር በላይ ኢትዮጵያ ምን ፕሮስፐር ታርጋለች። ሐሳቤ የገባችሁ ይመስለኛል አይደል? እና ያን ፋየር ዮንገር ጄኔሬሽን እንዲጠቀሙ ማድረግ የኔ አላማ የኔ ፐርፐስ የኔ የዚህ ቻናል ትልቁ አላማ ነው። ዮንገር ጄኔሬሽን ላይ መስራት ነው። እና ያን እንዴት እንደምናደርገው ወደፊት ትመለከታላችሁ። ግን አላማችን ማለት ይቅርታ አድርጉልኝ እቅራችን ከ5 ከ6 ዓመት በኋላ ኢትዮጵያ ውስጥ በጣም ትልቅ የሆነ ሙቭመንት መፍጠር እንፈልጋለን። አሁንም ሙቭመንቱ አለ፣ ነገር ግን ትልቅ የሆነ ሙቭመንት መፍጠር እንፈልጋለን። ዮንገር ጄኔሬሽን ሊያንቀሳቅስ የሚችል አስተሳሰባቸው ማይነሳታቸው ሊለውጥ የሚችል ትልቅ ሙቭመንት ነው ክሬት የምናደርገው። ይህ ሙቭመንት ምንድነው ስሙ? ሊሚትለስ አይደል? ሶ ሊሚትለስ ሙቭመንት ከ5 ከ6 ዓመት በኋላ ስትመለከቱት ከመጠበቁት በላይ በፈጣሪ ፍቃድ ትልቅ ቦታ ነው። በጣም ትልቅ ቦታ ነው የሚሆነውና ጀስት በቻላችሁ መጠን ሰፖርት እንድታደርጉ እፈልጋለሁ። እንፈልጋለን። ወደፊት ቲም ሲኖረን እንፈልጋለን። አለንገላው ነው እንፈልጋለን። ብቻ ሰፖርታችሁን በሰብስክራይብ በማድረግ ነው እንጂ ላይክ፣ በተለይ ደግሞ አስተሳሰባችሁን በመስጠት ብቻ እኛን ሰፖርት ማድረግ ትችላላችሁ። ይህ ሙቭመንት እርግጠኛ ነኝ ብዙ ዮንገር ጄኔሬሽኖችን መለወጥ ይችላል። ብዙ ዮንገር ጄኔሬሽኖችን ህይወት ማሳካት ይችላል። ሶ እኔ ማለቅም አሁን እንዴት እንደማደርግ ያን ነገር እንትን ለመናገር ግን ደግሞ ማድረግ እንደምችል አምናለሁና የፈጣሪ ፍቃድ ከሆነ ከ5 ከ6 ከ7 ዓመት በኋላ እንትን ለመናገር ሜቢ ከ5 ዓመት በኋላ ነው። ከዛ በፊት ላይ ይችላል። ግን ከዛ በኋላ ለሚኖረው ማንኛውም ነገሮች ነው ከዛም በፊት ነው እንጂ ሰፖርት እንድታደርጉ እንፈልጋለሁ፣ እንድታጉዙ እንፈልጋለሁ። የሊሚትለስ ኢንትሮዳክሽን እንግዲህ በዚህ መልኩ ተጠናክሯል ማለት ነው። በጣም አመሰግናለሁ።